ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናሌ ቤተሰቦች የሰዓቱን ዜናዎች አሰማለሁ። ሩሲያ የጀነራሏን ገዳይ ከተሸሸገበት ዱባይ አድና መያዟን አስታወቀች። ሊዮቦሚር ኮርባ ከአርብ ዕለቱ ጥቃት በኋላ በሰዓታት ውስጥ ወደ ዩኤኢ ኮብልሎ ነበር። ይሁን እንጂ የሩሲያ ደህንነት ቢሮ ከዩኤኢ ጋር ባደረገው ስምምነት መሰረት ወንጀለኛው ለሩሲያ ተላልፎ ተሰጥቷል። ተጠርጣሪው ሊዮቦሚር ኮርባ የሩሲያ ዜጋ ሲሆን በዩኤኢ ባለስልጣናት እገዛ ተይዞ ወደ ሩሲያ ተላልፎ ተሰጥቷል። ኮርባ በሞስኮ ያለው የመኖሪያ ህንፃ ውስጥ የሩሲያ የወታደራዊ መረጃ ምክትል ኃላፊ ሌተናንት ጀነራል ቭላዲሚር አሌክሴቭን በጥይት ደብድቧቸዋል። ጀነራሉም በእጃቸው በእግራቸው እንዲሁም ደረታቸው አካባቢ የቆሰሉ ሲሆን ወደ ሆስፒታል ተወስደውም ቀዶ ጥገና ተደርጎላቸዋል ተብሏል። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ እንዳሉት የሩሲያ ፕሬዝዳንት ቭላዲሚር ፑቲን ለዩኤኢ ፕሬዝዳንት ሼክ ሞሐመድ ቢን ዛይድ አል ናህያን ምስጋና አቅርበዋል። ይህ በእንዲህ እንዳለ ሌላ አንድ ተባባሪ በሞስኮ የተያዘ ሲሆን ሌላ አንዲት ሴት ግን ወደ ዩክሬን መሻገሯን የሩሲያው ደህንነት ቢሮ ገልጿል። የጥቃቱን አስተባባሪዎች ለመያዝ ከፍተኛ ምርመራው እንደቀጠለ ሲሆን ዛሬ የተያዘው ወንጀለኛም ለምርመራው ጥሩ ግብዓት እንደሚሆን ተገልጿል። የሩሲያ ባለስልጣናት ጥቃቱ ከዩክሬን እንደመጣ የከሰሱ ሲሆን የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ይህንን ድርጊት የሽብር ጥቃት ብለው ገልጸውታል። የሰላም ውይይቶቹን ለማሰናከል የተደረገ እርምጃ ነውም ብለዋል። ይህ ክስተት በሩሲያ ከፍተኛ የጦር መሪዎች ላይ ከተፈጸሙ ተከታታይ ጥቃቶች መካከል አዲሱ ሲሆን ሞስኮም እነዚህን ጥቃቶች እንደማትታገስና ጦርነቱን የበለጠ እንደሚያጋግለው ገልጻለች። የዓለም የሰብአዊ መብት ድርጅቶችም የተያዘው ግለሰብ በሩሲያ መርማሪዎች እጅግ ጭካኔ የተሞላበት ግርፋትና ምርመራ ሊደረግበት እንደሚችልና ምናልባትም በአፋጣኝ የሞት ቅጣት ሊወሰንበት እንደሚችል ተናግረዋል። ውድ ተመልካቾቻችን ፈጣንና ታማኝ መረጃዎችን ለማግኘት ላይክ እና ሰብስክራይብ ማድረጋችሁን አትርሱ። ሰላም ለምድራችን፣ ሰላም ለሀገራችን። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናሌ ቤተሰቦች የሰዓቱን ዜናዎች አሰማለሁ። ሩሲያ የጀነራሏን ገዳይ ከተሸሸገበት ዱባይ አድና መያዟን አስታወቀች። ሊዮቦሚር ኮርባ ከአርብ ዕለቱ ጥቃት በኋላ በሰዓታት ውስጥ ወደ ዩኤኢ ኮብልሎ ነበር። ይሁን እንጂ የሩሲያ ደህንነት ቢሮ ከዩኤኢ ጋር ባደረገው ስምምነት መሰረት ወንጀለኛው ለሩሲያ ተላልፎ ተሰጥቷል። ተጠርጣሪው ሊዮቦሚር ኮርባ የሩሲያ ዜጋ ሲሆን በዩኤኢ ባለስልጣናት እገዛ ተይዞ ወደ ሩሲያ ተላልፎ ተሰጥቷል። ኮርባ በሞስኮ ያለው የመኖሪያ ህንፃ ውስጥ የሩሲያ የወታደራዊ መረጃ ምክትል ኃላፊ ሌተናንት ጀነራል ቭላዲሚር አሌክሴቭን በጥይት ደብድቧቸዋል። ጀነራሉም በእጃቸው በእግራቸው እንዲሁም ደረታቸው አካባቢ የቆሰሉ ሲሆን ወደ ሆስፒታል ተወስደውም ቀዶ ጥገና ተደርጎላቸዋል ተብሏል። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ እንዳሉት የሩሲያ ፕሬዝዳንት ቭላዲሚር ፑቲን ለዩኤኢ ፕሬዝዳንት ሼክ ሞሐመድ ቢን ዛይድ አል ናህያን ምስጋና አቅርበዋል። ይህ በእንዲህ እንዳለ ሌላ አንድ ተባባሪ በሞስኮ የተያዘ ሲሆን ሌላ አንዲት ሴት ግን ወደ ዩክሬን መሻገሯን የሩሲያው ደህንነት ቢሮ ገልጿል። የጥቃቱን አስተባባሪዎች ለመያዝ ከፍተኛ ምርመራው እንደቀጠለ ሲሆን ዛሬ የተያዘው ወንጀለኛም ለምርመራው ጥሩ ግብዓት እንደሚሆን ተገልጿል። የሩሲያ ባለስልጣናት ጥቃቱ ከዩክሬን እንደመጣ የከሰሱ ሲሆን የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ይህንን ድርጊት የሽብር ጥቃት ብለው ገልጸውታል። የሰላም ውይይቶቹን ለማሰናከል የተደረገ እርምጃ ነውም ብለዋል። ይህ ክስተት በሩሲያ ከፍተኛ የጦር መሪዎች ላይ ከተፈጸሙ ተከታታይ ጥቃቶች መካከል አዲሱ ሲሆን ሞስኮም እነዚህን ጥቃቶች እንደማትታገስና ጦርነቱን የበለጠ እንደሚያጋግለው ገልጻለች። የዓለም የሰብአዊ መብት ድርጅቶችም የተያዘው ግለሰብ በሩሲያ መርማሪዎች እጅግ ጭካኔ የተሞላበት ግርፋትና ምርመራ ሊደረግበት እንደሚችልና ምናልባትም በአፋጣኝ የሞት ቅጣት ሊወሰንበት እንደሚችል ተናግረዋል። ውድ ተመልካቾቻችን ፈጣንና ታማኝ መረጃዎችን ለማግኘት ላይክ እና ሰብስክራይብ ማድረጋችሁን አትርሱ። ሰላም ለምድራችን፣ ሰላም ለሀገራችን።
ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናሌ ቤተሰቦች የሰዓቱን ዜናዎች አሰማለሁ። ሩሲያ የጀነራሏን ገዳይ ከተሸሸገበት ዱባይ አድና መያዟን አስታወቀች። ሊዮቦሚር ኮርባ ከአርብ ዕለቱ ጥቃት በኋላ በሰዓታት ውስጥ ወደ ዩኤኢ ኮብልሎ ነበር። ይሁን እንጂ የሩሲያ ደህንነት ቢሮ ከዩኤኢ ጋር ባደረገው ስምምነት መሰረት ወንጀለኛው ለሩሲያ ተላልፎ ተሰጥቷል። ተጠርጣሪው ሊዮቦሚር ኮርባ የሩሲያ ዜጋ ሲሆን በዩኤኢ ባለስልጣናት እገዛ ተይዞ ወደ ሩሲያ ተላልፎ ተሰጥቷል። ኮርባ በሞስኮ ያለው የመኖሪያ ህንፃ ውስጥ የሩሲያ የወታደራዊ መረጃ ምክትል ኃላፊ ሌተናንት ጀነራል ቭላዲሚር አሌክሴየቭን በጥይት ደብድቧቸዋል። ጀነራሉም በእጃቸው በእግራቸው እንዲሁም ደረታቸው አካባቢ የቆሰሉ ሲሆን ወደ ሆስፒታል ተወስደውም ቀዶ ጥገና ተደርጎላቸዋል ተብሏል። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ እንዳሉት የሩሲያ ፕሬዝዳንት ቭላዲሚር ፑቲን ለዩኤኢ ፕሬዝዳንት ሼክ ሞሐመድ ቢን ዛይድ አል ናህያን ምስጋና አቅርበዋል። ይህ በእንዲህ እንዳለ ሌላ አንድ ተባባሪ በሞስኮ የተያዘ ሲሆን ሌላ አንዲት ሴት ግን ወደ ዩክሬን መሻገሯን የሩሲያው ደህንነት ቢሮ ገልጿል። የጥቃቱን አስተባባሪዎች ለመያዝ ከፍተኛ ምርመራው እንደቀጠለ ሲሆን ዛሬ የተያዘው ወንጀለኛም ለምርመራው ጥሩ ግብዓት እንደሚሆን ተገልጿል። የሩሲያ ባለስልጣናት ጥቃቱ ከዩክሬን እንደመጣ የከሰሱ ሲሆን የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ይህንን ድርጊት የሽብር ጥቃት ብለው ገልጸውታል። የሰላም ውይይቶቹን ለማሰናከል የተደረገ እርምጃ ነውም ብለዋል። ይህ ክስተት በሩሲያ ከፍተኛ የጦር መሪዎች ላይ ከተፈጸሙ ተከታታይ ጥቃቶች መካከል አዲሱ ሲሆን ሞስኮም እነዚህን ጥቃቶች እንደማትታገስና ጦርነቱን የበለጠ እንደሚያጋግለው ገልጻለች። የዓለም የሰብአዊ መብት ድርጅቶችም የተያዘው ግለሰብ በሩሲያ መርማሪዎች እጅግ ጭካኔ የተሞላበት ግርፋትና ምርመራ ሊደረግበት እንደሚችልና ምናልባትም በአፋጣኝ የሞት ቅጣት ሊወሰንበት እንደሚችል ተናግረዋል። ውድ ተመልካቾቻችን ፈጣንና ታማኝ መረጃዎችን ለማግኘት ላይክ እና ሰብስክራይብ ማድረጋችሁን አትርሱ። ሰላም ለምድራችን፣ ሰላም ለሀገራችን። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናሌ ቤተሰቦች የሰዓቱን ዜናዎች አሰማለሁ። ሩሲያ የጀነራሏን ገዳይ ከተሸሸገበት ዱባይ አድና መያዟን አስታወቀች። ሊዮቦሚር ኮርባ ከአርብ ዕለቱ ጥቃት በኋላ በሰዓታት ውስጥ ወደ ዩኤኢ ኮብልሎ ነበር። ይሁን እንጂ የሩሲያ ደህንነት ቢሮ ከዩኤኢ ጋር ባደረገው ስምምነት መሰረት ወንጀለኛው ለሩሲያ ተላልፎ ተሰጥቷል። ተጠርጣሪው ሊዮቦሚር ኮርባ የሩሲያ ዜጋ ሲሆን በዩኤኢ ባለስልጣናት እገዛ ተይዞ ወደ ሩሲያ ተላልፎ ተሰጥቷል። ኮርባ በሞስኮ ያለው የመኖሪያ ህንፃ ውስጥ የሩሲያ የወታደራዊ መረጃ ምክትል ኃላፊ ሌተናንት ጀነራል ቭላዲሚር አሌክሴየቭን በጥይት ደብድቧቸዋል። ጀነራሉም በእጃቸው በእግራቸው እንዲሁም ደረታቸው አካባቢ የቆሰሉ ሲሆን ወደ ሆስፒታል ተወስደውም ቀዶ ጥገና ተደርጎላቸዋል ተብሏል። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ እንዳሉት የሩሲያ ፕሬዝዳንት ቭላዲሚር ፑቲን ለዩኤኢ ፕሬዝዳንት ሼክ ሞሐመድ ቢን ዛይድ አል ናህያን ምስጋና አቅርበዋል። ይህ በእንዲህ እንዳለ ሌላ አንድ ተባባሪ በሞስኮ የተያዘ ሲሆን ሌላ አንዲት ሴት ግን ወደ ዩክሬን መሻገሯን የሩሲያው ደህንነት ቢሮ ገልጿል። የጥቃቱን አስተባባሪዎች ለመያዝ ከፍተኛ ምርመራው እንደቀጠለ ሲሆን ዛሬ የተያዘው ወንጀለኛም ለምርመራው ጥሩ ግብዓት እንደሚሆን ተገልጿል። የሩሲያ ባለስልጣናት ጥቃቱ ከዩክሬን እንደመጣ የከሰሱ ሲሆን የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ይህንን ድርጊት የሽብር ጥቃት ብለው ገልጸውታል። የሰላም ውይይቶቹን ለማሰናከል የተደረገ እርምጃ ነውም ብለዋል። ይህ ክስተት በሩሲያ ከፍተኛ የጦር መሪዎች ላይ ከተፈጸሙ ተከታታይ ጥቃቶች መካከል አዲሱ ሲሆን ሞስኮም እነዚህን ጥቃቶች እንደማትታገስና ጦርነቱን የበለጠ እንደሚያጋግለው ገልጻለች። የዓለም የሰብአዊ መብት ድርጅቶችም የተያዘው ግለሰብ በሩሲያ መርማሪዎች እጅግ ጭካኔ የተሞላበት ግርፋትና ምርመራ ሊደረግበት እንደሚችልና ምናልባትም በአፋጣኝ የሞት ቅጣት ሊወሰንበት እንደሚችል ተናግረዋል። ውድ ተመልካቾቻችን ፈጣንና ታማኝ መረጃዎችን ለማግኘት ላይክ እና ሰብስክራይብ ማድረጋችሁን አትርሱ። ሰላም ለምድራችን፣ ሰላም ለሀገራችን።